የአብዛኛው ሰው ችግር ነው። ትክክለኛውን ነገር እያደረጉ ግን በህይወታቸው ምንም ለውጥ አለማየት። ራሳቸው ላይ በየቀኑ ይሰራሉ። ጠቃሚ የሚሏቸውን መጽሐፎች ያነባሉ። አስተማሪ ቪዲዮዎችን ይመለከታሉ። ሐሳባቸውን ይጽፋሉ። ምን መለወጥ እንዳለባቸው ያስባሉ። ሪፍሌክት ያደርጋሉ። ሪፍሌክት ማለት መረዳት እንዲኖራቸውና ራሳቸውን ለማሳደግ ሐሳባቸውን፣ ተግባራቸውን፣ ልማዳቸውን እንዲሁም ስሜታቸውን መፈተሽ ማለት ነው። ይህን ሁሉ እያደረጉ ግን ስታክ ያደርጋሉ። ሙሉ ህይወታቸው አንድ ቦታ እንደቆመ ይሰማቸዋል። ለለውጥ የሚያደርጉት ሂደት አለ፣ ነገር ግን ምንም አይነት እድገት አያሳዩም። እንግሊዘኛው ኢንተሌክቹዋል አቮይዳንስ ይለዋል። ኢንተሌክቹዋል አቮይዳንስ አንድ ሰው ሆን ብሎ አንድን ርዕስ፣ ሁኔታ ወይም ችግር በጥልቀት ወይም በደንብ ከማሰብ ራሱን ሲገድብ ማለት ነው። ብዙውን ጊዜ ሰዎች ይህንን የሚጠቀሙት ራሳቸውን ከጭንቀት ከጥርጣሬና ከማይመች አስተሳሰብ ለማዳን ሲባል ነው። መጀመሪያ ውጤታማ የሚያደርግ ይመስላል፣ ነገር ግን በእውነታው ትክክለኛ ለውጥን ለማግኘት አብረውት የሚመጡ የማይመቹ ሁኔታን መከላከል ይሆናል። ለምሳሌ የዋና መጽሐፍ አንብባችሁ የውሃ ዳርቻ ከሄዳችሁ በኋላ ዘሎ ገብቶ መዋኘት አለመቻል እንደማለት ነው። እንዴት እንደሚዋኝ ግንዛቤው አላችሁ፣ ነገር ግን ተግባራዊ ለማድረግ ስትሞክሩ ምቾት አይሰማችሁም። ወዲያውኑ ዝግጁ አይደለሁም፣ ከዚህ የበለጠ መረዳት አለብኝ ማለት ትጀምራላችሁ። ይህ ማለት ፍርሃታችሁን ምክንያት እያቀረባችሁለት የበለጠ እንዲጠናከርና ለውጥ ወይም ምርታማነት እንዳይመጣ እያደረጋችሁት ነው። የለውጥ ዋና መሰረቱ ተግባር ነው። ተግባራችን ደግሞ ከማይንድ ሴት ከአስተሳሰብ ውቅራችን የሚፈጠር ነው። በእውነተኛ ህይወታችን ምን ሊመስል እንደሚችል ላሳያችሁ። ራስ ለውጥ መጽሐፎችን አንብባችሁ ይሆናል፣ ነገር ግን ቀናችሁን በመረበሽ ታሳልፋላችሁ። ይህ ምክንያቱ ማንበብና ራስ ላይ መገንባት አንድ አይደሉም። ስናነብ መረጃውን አውቀነው እንጂ ያንን ተግባር እንድናከናውን የሚያደርገን ውቅር በውስጣችን አልተገነባም። በመረጃ የምናገኘው ሁሉ በሐሳብ ደረጃ የሚቀመጥ ሲሆን ተግባራዊ የሆነ ልምምድ ግን በውስጣችን እየተገነባ ይሄዳል። የስሜት እድገትም የሚመጣው ካለን ሪሌሽንሺፕ እንጂ ከምንጽፋቸው ነገሮች አይደሉም። አንድ ሰው ዩቲዩብ ቻናል ለመጀመር 15 ቪዲዮዎችን ቢመለከት አንድ የራሱን ቪዲዮ ለመስራት አንድ ስቴፕ እንኳን ተግባራዊ ማድረግ ካልቻለ የሱ ማየት ምንም ማለት አይደለም ማለት ነው። ካላደረግነው በተግባር ካላሳየነው በቀር መስራት እንደምንችል ተደርጎ አይቆጠርም። ኢንተሌክቹዋል አቮይዳንስ ለማሰብ መስነፍ እንደማለት ነው። ትሪኪ ወይም አታላይ ነው፣ ምክንያቱም ራሱን እኛ ላይ የሚገነባው ደህንነታችን ተጠብቆ ባለ ሁኔታ ነው። በዚህ ወጥመድ ውስጥ የሚያስረን አይምሯችን መቆጣጠርና እርግጠኛ መሆን ስለሚወድ ነው። ማወቅ መማር ጥሩ ነገር ነው፣ ግን ደግሞ ቦታውን ሲያገኝ አሻጋሪ መሆን ይኖርበታል። መማር ማወቅ ጆሮ ብቻ ይፈልጋል። ተግባራዊ መሆን ግን የኛን ጽናት ስራ ይጠይቃል። ለዚህ ነው ብዙ ሰዎች ሁሌ ተማሪ በመሆን ብቻ ምቾታቸውን አስጠብቀው ያለምንም ለውጥ አንድ ቦታ እስታክ እንዳደረጉ ለረጅም ጊዜ የሚቆዩት። ለማሰብ ተጨማሪ ጊዜ ያስፈልገኛል እያላችሁ ከሆነ ኢንተሌክቹዋል አቮይዳንስ ላይ እስታክ አድርጋችኋል። ይህ ማለት አንድ አስተማሪ ቪዲዮ አይታችሁት የመጀመሪያውን ደረጃ አንድ ብላችሁ ከመተግበር ይልቅ መልሳችሁ ቪዲዮን መመልከት ማለት ነው። አይምሯችሁ ንቁ ይሆንና ስሜታችሁ ግን የተሟላ አይሆንም። አንድ ነገር መረዳት ብቻ በቂ አይደለም። ልማድን ለመቀየር የሚያግዝ መጽሐፍ ስላላችሁ ወይም ስላነበባችሁ ትቀየራላችሁ ማለት አይደለም። እድገት መፍጠር የሚቻለው በትክክል ማድረግ ስንችል ብቻ ነው። አሁን ከዚህ ነፃ መሆን እንደሚቻል እንመልከት። አንደኛ ኮል ዩርሰልፍ አውት፣ ስህተትን አምኖ መቀበል። ሁለት ትንሽ ምረጡ፣ ብዙ ሞክሩ።
አንድ መጽሐፍ፣ አንድ መርህ፣ አንድ ባህሪ ምረጡ። ከዛ ለ7 ቀን ለማድረግ ወስኑ። ተግባርን መሰረት ያደረገ እቅድ አስቀምጡ። አዲስ ባህሪን ለመላመድ ስለ ባህሪ ብዙ መማር አያስፈልግም። ለሚቀጥሉ 3 ቀናት 12 ሰዓት ተነሱ።